አይ ምን አይነት አስተዳደር ነው ግን ያለን? ኧረ በስመ አብ ተቃጠሉ የተባለን ሰዎች ይኸው ማሬስካና ቼልሲ በይፋ ተለያይቷል። በቃ አበቃ። በአንድ ዓመት ከምናምን ውስጥ ማለት ነው ለቼልሲ 2 ዋንጫ ለዛው ሜጀር ትሮፊ ማሳካት የቻለን አሰልጣኝ እንደ ቀላል ሂድ በቃ ነው ያሉት። በቃ ሂድ በቃ። ጭራሽ ይህን ዜና ማለት ነው ይሄን ለመስራት በጣም እንደቆየ አውቃለሁ። መንገድ ላይ ነው የሰማሁትና ማርያምን ለማሬስካ ነው የደበረኝ፣ ለቼልሲ አይደል ለማሬስካ። ምን አይነት ቆሻሻ ስራ ነው የሚሰሩት? ቆይ እንዲህ የሚያመጡትን አሰልጣኝ አስበው ጨርሰው ተስማምተው ምናምን ነገር እኮ ቢሆን እሺ አስቡት። ቀጣይ ጨዋታ ከሲቲ ጋር እነሱ ይሄን ለማባረር እንጂ ቀጣይ አሰልጣኝ ለመሾም አይደለም እቅዳቸው የነበረው። በቃ እንደ ቀላል በቃ አንተ ወደዛ ዞር በላሉት። በቃ ካሳ ይሰጣል፣ ዞር በላሉት። ጅብ ናቸው በቃ የመጨረሻ ጅብ ይሆኑ ያላቸው እድል መጨረሻ ዓመት ድረስ እንደምንም ታግሰው ማለት ነው። ግላስነር ስንት አሰልጣኞች ብዙ አሰልጣኞችን ማግኘት ይችሉ ነበር። የፓላሱ አሰልጣኝ እኔ አንደኛ ተመራጭ ማድረገው እሱ ነው። እውነት ለመናገር አንደኛ ያው እንደነገርኳችሁ ያለው ቅድመ ሁኔታ አለ። እዛ ኮንትራት አልፈርምም ማለቱ ምናምን ትልቅ ቡድን መያዝ መፈለጉ ምናምን፣ ስለዚህ ለኛ አሪፍ ነበር። ግን ደግሞ በዛው ልክ አሁን ላይ እሱን ማግኘት ከባድ። በግሌ ማሬስካ ማለት ነው ብዙ ጊዜ ተናግሬያለሁ። የፈለገ ቢያደርግ ማሬስካ ዩሲኤል ቢበላ ይችላል ብዬ አልናገርም። በዛው ልክ ግን ማሬስካ አውትም አልልም። በቃ ያረገልኝም ቢያንስ አረሳ ያስከበረን ሰውዬ እኮ ነው እግዚአብሔርን። ኤኒዌይስ ለቼልሲ ይመጥናል የምትሉትን አሰልጣኝ ኮሜንት ላይ ያስቀምጡልኝ። ይመጣል ተብሎ እየተጠበቀ ያለው የስትራስቡርጉ ሊያም ነው ማለት ነው እና የእናንተን ኮሜንት ላይ ያስቀምጡልኝ። ለእኔ አንደኛ ተቀዳሚ ምርጬ ኦሊቨር ግላስነር ነው።